የድንች እንቁላልና የቡና ፍሬዎች። በህይወቷ ትግል የተጨናነቀች ሴት ልጅ ከጭንቀቷ እንዴት እንደምትላቀቅ ከሸፍ አባቷ ምክር ጠየቀች። አባቷም ድንች እንቁላልና የቡና ፍሬዎችን አምጥቶ በሶስት የተለያዩ የፈላ ብረት ድስት ውሃ ውስጥ አስቀምጣቸው። ከጥቂት ደቂቃ በኋላ ድንቹ ለሰለሰ፣ እንቁላሉ ደነደነ፣ የቡና ፍሬው ደግሞ ውሃውን ለወጠው። አባቷም ውጤቱን ካሳያት በኋላ ይሄውልሽ ልጄ፣ መከራ ወይም የህይወት ፈተና የማይቀየር ነው። ነገር ግን ለዚህ ያለንን ምላሽ መቆጣጠር እንችላለን። ለመዳከም፣ ለመደንደን ወይም ሁኔታዎቻችንን በአዎንታዊ መልኩ ለመለወጥ መምረጥ እንችላለን። ምርጫ ያንቺ ነው አላት።